ካለስ ያ ፈተና ምንድነው? ሙቻለው ብዬ የኔ አባት ቴንክ ዩ ሶ ማች ታየዋለ። $1 ሚሊዮን ከመመለስ ሰርሻለኛል ብሎ 1 አመት የተፈረደበት ወጣት ግለሰብ እንግዲህ ማይክሮ ፋይናንስ እንዴ ያልበዛም ስለዚህም በጥፊ ልትመታት ኦኬ ለካ በርግጫ ነው። ሃይ ሰላም የስጦታ ሪአክት ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው በአዳዲስ ቪዲዮዎች መተናል። እንግዲህ እየተመቻችሁ እንደሆነ ተስፋ አደርጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁን ቀጥታ ወደ ቪዲዮ እንገባለን። የዘመድ ጥቅማቸው ምንድነው? ምንም አይጠቅሙ፣ ግን ለቅሶ ያደምቃሉ። ለቅሶ ላይ ጎበዝ ናቸው። ምንም ጥቅም የላቸውም። ያው ነገር ለማጋጋል ምናምን ይጠቅማሉ። የዘመድ ጥቅም አለ እንዴ? የዘመድ ጥቅም እኮ ዘመዶች ሲያዩ ጉዳት ነው እንጂ የሚያመዝነው ጥቅማቸው አይታየኝም። ሰርግና በለቅሶ ጊዜ ይገኛሉ። ከዛ ውጭ ምንም አይደለም። ሰርግና ለቅሶ ነው የሚለው። እሺ እሺ ይሄ ሳውን ሲጨምር እኔ እንኳን 200 ብር ያሳስተኛል እኮ ስቆጥር። እሺ ይሄ ሲጨምርበት 1800 ይሄ ሲጨምርበት 2000 ዛኪሩ ዛሬ ቦስ ልትሆኝ ነው። ኤስ 2400 እንዴ ለምን 2200 2 3 ይሄን ሲጨምርበትስ 1200 ነው። 2400 ነው። 2400 ከዛ አደገኛ የቢዝነስ ሰው ነው። የቢዝነስ ልጅ ነው ጋር አንድ ላይ 2000 ነው ማለት ነይ በስተት የገባለትን 1.1 ሚሊዮን ዶላር ከመመለስ ሰርሻለኛል ብሎ 1 አመት የተፈረደበት ወጣት ግለሰብ እንግዲህ ማይክሮ ፋይናንስ የተባለ አንድ ተቋም እንግዲህ በስተት ወደሱ አካውንት 1.1 ሚሊዮን ዶላር ያስገባል። ይህ ግለሰብም እንግዲህ ገንዘቡን ከመመለስ ይልቅ ወደ ተለያዩ ባንኮች ይህንን ገንዘብ ይልኳል። አንዳንድ እቃዎች ይገዛል፣ ለዘመድ ሳይቀር ይሰጣል። ታዲያ በስተመጨረሻ ይህ ግለሰብ ይያዝና ቢያንስ ከ200,000 ዶላር በላይ የሚሆነውን አጥፍቷል። የቀረውን ገንዘብ ከምትመልስ ወይስ 1 አመት እስር ይሻላል ቢባልም እሱም 1 አመት ብታሰር ይሻለኛል ገንዘቡን አልመልስም በማለት እንግዲህ 1 አመት ተፈርዶበታል። እናንተ ብትሆኑ ምን ታደርጋላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። ባልሽም ጠብቂው። ባይዘው you know why ወንዶች ቀለበት ያደረገች ሴት ሲያዩ እንደዚህ ነው የሚልቁት። ኦኬ እንደዚህ አንቺን ሴቶች ጉዳችን የሚሰራ ተንቀሳቃሽ እና ደግሞ ትንሽ መኪና ካለው እና ቆንጆ ከሆነ እና ትንሽ ብር ካለው እንዴት እንደሚቀርቡት እንደዚህ። ስለዚህ ባልሽን ብትጠብቂው ጥሩ ይመስለኛል። እንዴት አድርገን እንጠብቀዋለን እኛ? እኔ አንቺን ነው የምወደው። እኔ አንቺ ጋር መሆን ነው የምፈልገው። እኔም ካንተ ጋር ነው መሆን የምፈልገው። በጣም የማዝነው ምን እንደሆነ ታውቃለህ? ከዚህ በኋላ አንተን ማግኘት ባለመቻሌ ነው። አትስዬ ከዚህ በኋላ ይሄ አይደለ የሳራ ብቻ እወድሃለሁ። ራስህን ጠብቅ። አጭር ሴቶች ለምን የሚወደዱ ይመስልሃል? እንትናቸው ጠባብ ስለሆነ ሼፓ ናቸው በብዛት ለዛ ነው። በቃ እኔ አጭር ሴቶች ቀንነታቸው ምናምን በቃ ደስ ይለኛል። በጣም የዋህ ናቸው አጭር ሴቶች። አጭር ሴት አትመቸኝም እንዳጠሉኝ፣ ግን አጭሮች ግን ያው አትመቹኝም አጭሮች። ረጅም ሴት ኧረ ስንት አይነት ልጅ አለ፣ ስንት አይነት ልጅ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ። ይሄ ውልቅልቅ ሲያወጣ ልጅ ይገነባሻል። መድኃኒዓለም ስኳር ፋብሪካ ይስራብን። ይሄ ጥፍሬን የተሰራሽ ልጅ መሆን አለባት። ምግብ መስራት ትችያለሽ? ለራሴ ያው እችላለሁ፣ ለአንተ ግን አልችልም። አንተ ቤት መግዛት ትችላለህ? አይችልም። ተቻችለን ነው የምንኖረው። ቴንክ ዩ እኔ እችላለሁ፣ አንችልም። በቃ ለራሳችን ብቻ ነው የምንሰራው። ተጣልተው ነው ጋይስ።
መንገድ ላይ ቆሞ የሚያዩት ምንድን ናቸው? እሺ አሁን በስማ ማለት ባሏ ነው። ቆሞ በእናታችሁ ቆሞ የሚቀርሱት ነው። በስማ ማይክ ይዞ እንደዚህ ግን ያስቃል በጣም። ሰው ስራ መሄድ ትቶ ቆሞ እያየን ነው። የሂቨን እናት ስለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። የሂቨን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ነው ፍርድ ቤት ቆሜያለሁ። ለ4ኛ አመት ደግሞ ቆም ከብዶኛል። ከባድ ነው። ሀዘኑ በጣም ከባድ ነው። የኔ እናት እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስሙኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ምን ይባላል በላጆቹ? ወቅቱ ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። ምንድን ናቸው? ወይ እንግዲህ ተሳሳሙ። ምን ወይ በስማ ሁለቱም በአንድ አግብተው ነው። ወይኔ እንቅርት አድርጉልኝ። ግን ያስቃል። ቅድም ግን ተሳሳሙ እኮ አፋቸው ራሱ እንደዚህ ተነካክቷል መሰለኝ። መስማ አባ ተጀመረ አባዬ ተጀመረ ሳታስበው ይቅር እምላለሁ። አረቤው ዝፈኝ ያለው ከኛ ነው መሰለኝ ልብሱ። ይሄ ቀን መዝግቦታል ለ2018። ስንት ሰዓት ነው? 7 ተኩል። ወይኔ ጓደኞቼ ጥሎ ሳይሄዱ አይቀሩም። ወደ ልትሄጂ ነው? ጓደኞቼ ጋር ፕሮግራም አለኝ። እሺ ሚሳይሉ እንኳን አቅርብና ሂጂ። ሀገር ቤት በላ እንዴ አልበዛም? ሴት ልጅን በጥፊ ልትመታት? ኦኬ ለካ በርግጫ ነው። ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአይሮፕላን በተለያየ መንገድ ሊመቷችሁ ነው። ያንን ለማስቀረት ነው የምደውለው አለ እና ዶክተር አለሰከመል ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ማለት ነው? ቆንጆ እኮ ናት። እማ አንቺ ነጭ ለባሿ የምን ደጋፊ ነሽ? እኔ መድፈኛ የአርሰ ደጋፊ ነኝ። እሺ ቀይ ለባሿሳ? እኔ ደግሞ ማች የስት ደጋፊ ነኝ። ይመችሽ። እንዴያችሁ በእናታችን ነገር ኑሩን አብረን መኖራችሁ በእኛ ገንዘብ አዎ፣ በአባትሽ ገንዘብ ግን አይሆንም። የደረሰው ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ። አይኑን እንዴት እንደሚያደርገው ደግሞ በህይወትሽ ውስጥ ያጋጠመሽ ከባድ የምትዩ ፈተና አለ ወይ? ካለስ ያ ፈተና ምንድን ነው? ይላል ብዬ የተነሳውበት ቀን አሁን ከ2 ወር 3 ወር ምናምን አይሆንም 3 ወር ምናምን የመኪና አክሲደንት መኪና እየነዳው ድራይቭ እያደረኩ ነበርና እሱና በቃ
እንዴት እንደሆነም አላውቅም፣ እንደተፈጠረም አላውቅም። እኔ ግን ከዛ ውስጥ የታየኝ መኪናዬ እንደዛ ሁና እኔ ኖርማል ሰው ሆነሽ ወጣሽ። ምንም ሳልሆን ዝጋ እግዚአብሔር ሆይ አመሰግናለሁ። መኪናዬ ምን አገባኝ? አይ ዶንት ኬር። አትርፈኛል። የልብ በሽተኛ በሆንስ እዚህ ጋር የሆነ ነገር እግሬ ቢቆረጥስ የሆነ ነገር በሆን ምንም ነገር እዚህ ጋር አፈነኝ። እንትኑ የጋቢና ኤርባጉ እሱ ፈነዳ። ከዛ እዚህ ጋር እንትን አለኝ ተጫነኝ እና አፈነኝ። እሱ አፍነኝ ትንሽ ልሞት ነበር። አካባቢ ሰው ሲነግረኝ ራይዱ ሲነግረኝ ታፈንኩኝ ማለት ነው። እና ራይድ ነው እግዚአብሔር ይስጠው። በዚህ አጋጣሚ የኔ አባት ቴንክ ዩ ሶ ማች ታየዋለህ። በጣም አመሰግናለሁ። መቶ አተረፈኝ። እንደዚህ መተንፈስ አቃተኝ። ተጫነኝ በጣም ነው እያልኩ በቃ የሆነ ትንፋሽ እስኪያጥረኝ ድረስ መቶ ነው የደረሰልኝና እንዲህ መዞ ነው ያወጣኝ። ከዛ ልቤን ለትንሽ ቀን አመመኝ። እዚህ ጋር ማውራት አልችልም እያልኩ ነበር የምሄደው ምናምን። ለትንሽ ጊዜ ታመሜ ነበር ልቤን ምናምን መቶኝ እና እግዚአብሔር ሆይ አልኩት፣ በቃ ትችላለህ፣ አሳየኸኝ። መኪና ይነሳኝ፣ እኔ ግን አተረፍከኝ። ሶ ማማረር አለብኝ? መኪናዬን አሳጣኝ ብዬ ማማረር አለብኝ? የለብኝም። ተመስገን። Hi. Thank you. And I love you all. And this is ours. And here I am a human. And I love you. لما فسد من أموت. لما فسد እንዴ አብሮ ነው። ከዛ ደግሞ ዋናው አሸናፊ ነው የለም እንዴ ተመልሶ መጣው። ለማ ፈሰል ይሉ እንዳውም ብቻ በቃ ይራማሪ እንደናችሁ በቃ ትንሽ በጣም ወጣለ። ለማ ፈሰል ለምን በቃ ብላ እባክህ አሞት በቃ ለማ ፈሰል ለምን አሞት ስንፈተጊም ይባላል እንዴ? አይቻለሁ። እሺ ሊሸውደኝ ሌባ ሰይዶ ማርሻል አርት ጆኒ ጂጂሱ እንዴት እንደሚያናድደው ላሳያችሁ። በቀሉ ቀንሽ ደረሰ። በቀሉ በቃ እኔ በሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂሱን ላሳያችሁ። ሰይዶ ነኝ በቀሉ ከኔ ጋር ፋይት ማለት አንገቱን እንትን ይመጣል፣ ጌች ይመጣል። አንተ ምንድነው እንደዚህ ፋይቻል? ምን አገባ አንተ መላጣ አንገቱን ብለዋል። ከዛ ጥይት ይዞ ነፍስ አጥፍተሃል ብለው ፖሊሶች ጥይት ይዞ ሰይዶ ተንበርከክ ላይ እንበረከካለሁ። እንደዚህ ቀስ ብዬ መሳሪያ ነው ታታታታ ሁሉንም መልሽና ሳይቀላልኩኝ ከዛ ምን ይሻለኛል ማለት ጅቦች ይለቁብኛል። እንትኖቹ እዛ ፖሊሶቹ ጅቦቹ ይመጣሉ እኔ ጋር ሊበሉ ሲሉ እኔ መሆኔን ያውቃል። እዛ ፖሊሶቹ ጅቦች ይመጡና አንደኛው ዋና የጅቦቹ ማፊያ ይመጣል ቦታቸው። ከዛ እኔ ጋር ይመጣል። ከዛ ለኪን ተዋወቃለን ከዚህ በፊት። ከዛ እንደዚህ የተማርክ ይዞና ከዚህ በፊት ያሳለፍነው ትዝ ይላል። እዛ ጀሙ አንተ ጓደኛዬ ነህ፣ መቼም ቢሆን ከኔ ጀርባ ሆነ አትወገኝም። እኔ ሁሉ ጓደኛ ማሾች ነው አሉ። እሱ አው እናንተ ጓደኛ ማሾች ነው አው ሙሉ ጅቦቹ ከኔ ጀርባ ይሆናል። ከዛ እነዛ ፖሊሶቹ መሳሪያ ይዞ እዛ ጋር ቆማል። ጅቦቹ እዚህ ጋር እዛ ወዲያ ጦርነት ከዛ ጅቦ እነዛም ይወጣሉ። ከዛ ታታታነሱ ጅቦቹ ከዛ የኔ ጓደኛ ያ ጅቡ ይታኮስበት ይወድቃል። እንደዚህ ይቅፋል፣ እንደዚህ ይዟል። አይሆንም እናት በህይወት ቆይ ሰይዶ ይለኝ። አቤት ይህን ፋይት ማሸነፍ አለብን። አሸንፋለሁ ለአንተ ስል በዚህ አጋጣሚም በሰይፍሽ ፊት ልንገራችሁ፣ በጣም በሚያሰጋ ሁኔታ ላይ አይደለሁም ያለሁት። ተመስገን ነው። በቃ እቺ ትንሽ ጊዜያዊ ሆነች ከእረፍት መብራት የመጣው ሰው ግን አለ ስሜት እንጂ ሰው ሀብታም እንደሆን ካውቃለሁ። ቤተሰብ ሙሉ ነው፣ ጓደኛ ሙሉ ነው። ወንዴ ጋር መሰብሰብ የማይፈልግ እና ከዛ በኋላ ማለት ነው ከ2 ዓመት በኋላ ምናምን አካውንቱ ከተከፈተ በኋላ የጊዜው መትረፉ ምናምኑም ከፍቶ ማየት ጀመርኩኝ። የሚያስቁ ነገሮች አሉት፣ የሚያስተምሩ ነገሮች አሉት ምናምንና እያልኩኝ ላይቭ ምናምን ራሱ ሲገባ ለምን ታዲያ የሆነ ፖስት ማድረግ ደግሞ ለምን
አልሞክርም አልጀምርም ምናምን ብዬ ነው ሳየው። ደግሞ ከየት የመጣ እንደሆነ የማላውቀው 900 ምናምን ፎሎወር አለው። ዋው! ያው ላይክ የሚባለው 0 ነው። ምንም ፖስት አላረክም። ከዛ በኋላ ነው ያቺ የምታስቅ የተወዛገበች ፎቶ ቪዲዮ አይሱ ነገር እኮ በጣም ነው ያሳቀኝ እኮ። ምን መሰለ ያየሁት ነበር። ምክንያቱም እንደው ምንን ለማግኘትም አይደለም ምንም ለማለት አይደለም። እስኪ እንደው ከናንተ ጋር እንደው አንዳንድ ብቻ ይንሰው እሱ ሁለተኛው ነው። የመጀመሪያው የምታስቃለች የተወዛገበች ነገር ራሷን የሾመች ቪዲዮ ነኝ ብላ የትኛው ነው? ፎቶ ነው ለእንትን ያልኩት። እሺ በኋላ የሆነ የቻይና የልጆች ክፍለ ጊዜ መግቢያ የምትመስል ሙዚቃ ጣል ምናምን አድርጎበት በፎቶ ላይ የሆነ ጽሁፍ እንደ ዝናብ ምናምን ውብ ምናምን ያደርገዋል። ተጫወት። እሺ እርሶም አንቺም ተጫወት። ምን ነው እሺ አልፈራ። ስንት ዓመት ነው? እኔ 25 ይሆናል። ምን ያስደስታል? ኳስ ምናምን PS5 አለ ይልኝ ከዛልሃለሁ። እሺ ምን ብዬ ነው? የቤት ኪራይ ነው። ስንት ነው? ትንሽ አንድ 50 ሺህ። ለምን ዓመታት ነው? እናቴ ትቆጣኛለች። አንተ ብልጥ ነህ። አንተ አሌክስ፣ እኔ አለማየሁ ብላለች። ሌላ እንደዛ አንተ ብልጥ ነህ ወይ? በእናትሽ ምን እንደዛ እስከ ዛሬ ታግሼ የኖርኩት ይበቃኛል። እንደውም ገደል ግባ ከፈለክ። እንደውም አንድ ነገር ልንገርሽ፣ በቁንጅናሽ ልትወደጅ ትችያለሽ። የምትቀበለው ግን በአስተሳሰብሽ ነው። እሺ ማን ነው እንደዚህ ድራማ እንዲሰሩ ቢፈቅድላቸው? እናንተ ገና ኢትዮጲስን አታዩም እንዴ? ኢትዮጲስ በእናንተ ምክንያት ትጫለች። ያለ እድሜዋ ትውጣ ጡረታ። ፀሐይ መማር ትወዳለች። ቀይ ወፍ ምናምን አትሉም እንዴ? እኛ በእናንተ እድሜ ጭቃ አብኩተን የዕቃቃ ባልና ሚስት ምናምን ልጆች ናችሁ። ምግብ ብሉ፣ ወታችሁ ኳስ ተጫወቱ፣ ሰው ፈንክቱ፣ ውሻ አባሩ፣ ጆልጁስ ቃሙ ምናምን አለ አይደል? ልጆች አይደላችሁ? ይህ ቪዲዮ የተበጣጠሰ ልብስ ወይም ደግሞ ደከም ያለ ሰው ስታዩ ቶሎ ብላችሁ እግዚአብሔር ይስጥልን ለምትሉ ይሄንንም ይመለከታል። ምንድን ነው ድምፁ ጠፋ? አይ ነው አይደለም፣ ኧረ ልጄ እኔ መንገድ ልጠይቅ ነው ምናምን አለኝ። በጣም ነው የተሰማኝ። ምሬ ነው የምላችሁ፣ በጣም ብዙ ጊዜ ስላጋጠመኝ። ደከም ያለ ሰው ወይ ደግሞ ቆሻሻሽ ያለ ልብስ ከለበሰ ሰው እግዚአብሔር ይስጥልኝ አትበላችሁ። የሆነ ነገር ሊጠይቃችሁ ሊሆንም ይችላል። እርግጥ ነው አሁን ላይ ሁሉም ሰው ተመሳስሏል። ሁሉም የኔ ቢጤ ነው ይመስለው። በጣም ነው በቃ የምንመሳሰለውና እግዚአብሔር ይስጥልኝ። ባልሽ በጣም ከወደደሽ ቤቱ በጊዜ የሚገባ ከሆነ አንቺ ምትዩን የሚሰማ ከሆነ ስፔሻሊ የራሱ ምግብ አሙቆ ሲበላ ካዩት ካልሲውን ጫማውን ሲያነሳ ካዩት ማለት የባል ዘመዶች የሆነ ነገር ማርዳበት ነው እንዴ? እሱ ማለት ነው ማለት እንደዚህ አይሆን የሆነ ነገር ማርዳበት አለች። ዘመዶችን እንዴ ጥገኝነት ጠይቆ ነው እንዴ? አብረን እኮ ነው የምንኖረው። እሺ በቃ አንቺ መውለዴ እንዴ ባዘር ለኪሳራ ነው ወይ ከጉንፋን በስተቀር ይዘሻት መጭም ወይ እያሳለች አስቸግራቸዋል። አሁን ፈጀሽኝ ዜማ በራስዎት ነው እየጠባቴ ልሂድ እየጠባቴ ልሂድ ደስ ይላሉ። ጉንፋንሽ አቃጥሎ ሰባዬን አፈነዳው። እንዴት ይሻላል ምነው አርፌ በተኛው። የዛን ቀን ፊቴና ዙሬ ብተኛ አልቃጠልም ነበር። ያው ሳምባዬን ፈጀሽው
ይችን በምታህል አፍንጫ የምታረጭው ጉንፋን ጉልበቱ ትስቂያለሽ። ምርር ብሏቸው እኮ ነው እሳቸው። እኔ ባልኖር ደግሞ ምን ይውጥ ነበር አባ ሰላም አገኝ ነበር። ደስ ይላል። ርብቃ አስቀልዋ ምን ተገኘ? ለገባ ነው አስቀልዋ። እኔ ደስ እንዳለኝ ሀገር ሁሉ ደስ ይበለው። ለገባ ነው በቃ ምስሮ እና አሁን ምን ቀረ? ባልያው ምን ባረግልህ ደስ ይላል? ለኔም ቢሆን ሴቶች ያሉበትን ምርጥ ክለብ ውሰደኝ። ክለብ አይጀግናው ፊት ለፊት I'm a long scum. I see it, I wanna. በስመ አብ ወልድ መንፈስ ቅዱስ እችላለሁ እኔ ሁሌም እችላለሁ። ጤና ይስጥልን። ለመልካም እይታ አባዬ ስጥልን አትቀበሉኝ። ለመልካም ቀን ሰዓት ቁጭ መልካም ቀን የማይወድለት ሰው አለ ጋይስ። መልካም ቀን። የዛሬው ቪዲዮአችን እነዚህን ይመስሉ ነበር። እንዴት አያችኋቸው? እኔ ተመችተውኛል በጣም። በቀጣይ ደግሞ ከዚህ የበለጠ ቪዲዮ ነው ይዤላችሁ የምመጣው። አላውቀውም ገና እኮ ግን እሺ። ለማንኛውም ጾታ ሪያክትን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ፣ ሼር አድርጉ ደግሞ ለወዳጅ ለዘመዶቻችሁ። በቀጣይ በሌሎች በቆንጆ ቪዲዮዎች እንገናኛለን። ሳምንቱ መልካም ሳምንት ይሁንላችሁ። መልካም የስራ ጊዜ ይሁንላችሁ። ወዳችኋለሁ። ባይ